Barayti obboleettiin ofiitti garaa namatti jabaattee haadhatti illee garaa jabaattee qabeenyaarra caalchifaatti maal jettu isin? ምንድነው እንደዚህ አሰርቼባት አስተጥቤባት ምን አደረሰሽ? ቆይ ለእናትሽም ለአባትሽም ግድያ ተጠያቂ ነሽ። ሁልጊዜ ዛቻ የምታደርግባት አሳብድሻለሁ፣ በቃ አንቺ ከኔ ጋር አትኖሪ። አላውቅም ምን እንጃ እህት ላይ እንዴት ነው እንደዚህ የምትጨከነው? አይጨከንም እኮ እህት እኮ ናት። ሰላም የተወደዳችሁ እና የተከበራችሁ የአዲስ ቅመሞች ቤተሰቦች፣ ዛሬ አንድ እንግዳ ጠርታኝ እሷ ጋር አገኛለሁ። የሆነ ጉዳይ አለኝ፣ አስቸኳይ ጉዳይ አለኝ እና ማዋይ ነገር ስላለ ላገኝ እፈልጋለሁ ብላኛለች። እኔም ይኸው የምፈልገኝ ቦታ ላይ ተገኝቼ ጉዳዩ ምን እንደሆነ ለማጣራት ተገኝቻለሁ። እስኪ መጀመሪያ ራሴን ታስተዋውቂ። ሰላም እባላለሁ። ኦኬ ሰላም። በጣም እንደምፈልግኝና አንድ ጉዳይ እንዳለሽ ነበር የነገርሽኝ በስልክ። ስለ ጉዳዩ ምንነት ልታስረጂኝ ትችያለሽ ወይ ደግሞ ምንድን ነው? በትክክል ማለት እኔ ጎረቤት ነኝ። እኛ ጎረቤት የተፈጠረ አንድ ጉዳይ አለ። ስለሱ መረጃ ላይ መስጠት ፈልጌ ነበር። እሺ ምንድን ነው መረጃው? መረጃው እኛ ጎረቤት እጅግ ጊዜ ነው አብረን ነው ሁለቱ እህትማማቾች ናቸው እየኖሩ ያሉት። አጋጣሚ ቤተሰቦቻቸው ከኛ ቤተሰቦች ጋር ብዙ ጊዜ ቆይተዋል እና አጋጣሚ ነው እናትና አባቷን በድንገት የሞቱትና ከቤተሰቦቻቸው ህልፈት በኋላ አንዳንድ ጸባይ መታየት ጀመረ። እንዳልኩ ከአንድ እህቷ በጣም ኃይለኛና ቁጡ ናት እና እህቷን በጣም ትበድላታለች፣ ታመናጭቃታለች። በቃ ይሄ የእህትነት ባህሪ ያሰጣትን እና ብዙ ነገር ትበድላት ነበረ። ብዙ ጊዜ ከቆዩ በኋላ በቃ ልጅቷ አበደች ማለት ነው። ኖርማል አልነበረችም። ትናንትና ልትጫወት ምትቦርቀዋለች፣ ያልሆነ ባህሪ ማሳየት ጀመረች እና በቃ ቀስ እያለች አይምሮዋ كل ليلة فرصة تتجدد قصة تبني أحلام طفلك وتحكي روعة أفكارك. ኖርማል የሆነችው ልጅ እየተለወጠች መጣች ማለት እብደት ላይ ደረሰች ልጅቷ። በምን እንዳበደች ራሱ የምናውቀው ነገር አልነበረም። ማለት ግጭታቸው ምን ነበር ማያስማማቸው? ምክንያታቸው ስንጠይቅ እንደውም አንዴ እንደዚህ የደበደበቻት ሄጄ ላገላግል ሞክሬ ነበር። እንደውም አገላጋይ ሞታል አይደል የሚባለው ነው። ሳላስበው መታችኝ ነው ማለት እንደዚህ አንቃ ነው ውጪልኝ ከቤት ያለችኝ ማለት ነው። እህትማማቾች ናቸው እና እንዴት ከመሬት ተነስታ እህቷን ልትጎዳ ትችላለች? እኛ ጎረቤት ነን፣ ብዙ ጊዜ ያሳለፍን ሰዎች ነን እና እንዴት እንደዚህ ይፈጠራል ብዬ ስጠይቃት አንቺ አይመለከትሽም ነው፣ ሁለተኛ እንደውም እንዳትመጪ ብላ ገፈተረችኝ ማለት ነው። እህትየው ታላቅ ወይ ታናሽ ነች ወይስ? ታላቅየዋ ናት እንዲህ የምታደርገው? ትክክል። ምክንያታቸውን አረጋግጠሽ መጠየቅ አልሞከርሽም? እኛም በሽምግልና ብዙ ነገር ሞክረን ነበረ፣ ግን ይሄ ነው ልትነግረን አልቻለችም ልጅቷ ማለት ነው። እና ታናሿ በጣም በቃ ኢቭን ከፊቷ ራሱ ትረዳለ እንደተበደለች። ታናሽ የሆነስ ቀርበሽ ለማነጋገር ምናምን ሞከርሽ? እና አናግሬያት ነበር እና ምን ሆነሽ ነው እንደዚህ የሆነው የተፈጠረውን ነገር ብዬ ነግራት፣ እንደው መጀመሪያ ልትነግረኝ ፈቃደኛ አልነበረችም። ቀስ እያለች ልትነግረኝ ጀመረች ማለት ነው። በጣም እንደምትበድላት፣ ከመሬት ተነስታ እንደምትመታት በቃ ማለት ይሄ እንዴት ነው ልበልክ፣ ዛሬ እንኳን ሰው እንኳን ማለት እንትን ትሰጠዋለክ፣ ክብር ትሰጠዋለና ክብር እንደማሰጣት በቃ በጣም ኃይለኛ ቁጡ፣ በጣም እንደምትጨቃጨቃት ነው ለኔ የነገረችኝ ማለት ነው። እናትና አባታቸው በህይወት የሉም እያልሽ ነው? አዎ ትክክል፣ የሉም ማለት በድንገት ነው የሞቱት። ታማው አይደለም የሞቱት ማለት ድንገት ነው በቃ በተኙበት የሞቱት ነው። ጤናቸው ላይ ሁለቱም ምንም አይነት ከሌለ ምንም አንድ ቀን እንኳን ራሳቸውን አሟቸው አያውቅም። የልብ ኬዝ ምናምን ነገር በጭራሽ ምንም ነገር የላቸው እና እንደነገርኩህ ልጅቷ
ወጣ ያለ ነው ባህሪዋ እና እንደውም አሟሟታቸው ላይ እንደውም የሷ እጅ አለበት። እንደው ይቅርታ ይህንን ስነግርህ ኤግዛክት ያለውን ኢንፎርሜሽን ትክክል ባልነግርህም እኔም ጎረቤቶችም የምንጠራጠረው ነገር ስለሆነ ነው። ምክንያቱም ልጅቷ የምታሳየው ወጣ ያለ ባህሪ ነው እና የእሷ እጅም አለበት ብዬ ነው የማስበው። ማለት እነሱ በህይወት እያሉም ልጅቷ ባህሪዋ ትንሽ ያስቸግራል ነው ወይስ ከሞቱ በኋላ ነው? በፊትም ታስቸግር ነበረ፣ ግን አሁን እነሱ ከሞቱ በኋላ ደግሞ ጸባይዋ በጣም እያየለ መጣ። ይገርም መጀመሪያ የሞቱት አባትየው ነበረ እና እንዳልኩ ምንም ህመም አልነበራቸውም። በሚያሳዝን ሁኔታ እሳቸው በሞቱ በ2 ወሩ ነው እናትየው የሞቱት። በጣም የሚያሳዝን ሀዘን ነበረ። ማለት ይህን ነገር የሚያጣራ ዘመድ ቤተሰብ ምናምን ነገር አልነበረም የሚጠይቅ? የለም ማለት እሷም ዘመድን ቢመጣ ልታስገባ ፈቃደኛ አልነበረች ወደ ቤት ውስጥ። አዎ። እሺ ትንሿ ልጅስ ማለት ምን አይነት ምላሽ ነበራት? እንደዚህ በሚሆንበት ጊዜ ቤተሰቦቿ ሲሞቱ ቀርባችሁ ለምን ልታማክሯት አልሞከራችሁ? ማለት ያው ልጅቷ ከሌሎች ጎረቤት ላይ ነበረ የምትቀርበኝ እና እኔም እንደ እህት ነው የምቀርባት። ቀስ እያለች ነው እንደውም ለእኔ የነገረችኝ። ማለት በፊት ደስተኛ ነበረች ልጅቷ እና ቤተሰቦቿ ከሞቱ በኋላ ግን ስነ ልቦናም ትንሽ ተጎድቷል። ምክንያቱም እህቷ በምታሳቅም እያሰቃየቻት ነበረ እና በጣም ብዙ ነገሮች ነገረች። ማለት እንደምትበድላት፣ እንደምታሰቃያት፣ ምግብ እንደማትሰጣት እና እንደውም አንድ ቀን ተካለ ከተከሰተ በኋላ የሆነ ቦታ አገኘኋት ማለት ነው። ጠፋሽ ከቤት ልጅቷ ጠፋች እና ጠራኋት። ቤት የምትበላው የምትጠጣው አልነበራትም። በሰዓቱ ቤት ገብቼ የሚበላ የሚጠጣ ነገር ሰጠኋት እና እንደዚህ ከተከሰተ ከ1 ሳምንት በኋላ ጠፋች ልጅቷ ድጋሚ ማለት ነው። ልጅቷ ማለት ታላቅየው ቤት ውስጥ ያለችው ልጅ የምትጠቃቀማቸው ነገሮች ሱሶች ምናምን ነገር አሉ? በደንብ በፊት ቤተሰቦቻቸው እያሉ እንደዚህ አይነት ባህሪ አልነበረም እና አሁን ብቻዋም ስለነበረች ቤት ውስጥ ያሉ የተለያዩ ወንዶች ይመጣሉ። ይበን አላስፈላጊ ነገሮች ትጠቀማለች፣ ሲጋራም ታጨሳለች፣ መጠጥ እያመጣች ትጠጣለች እና ለእኛ የምትሰጠን ራሱ ምላሽ ጥሩ አልነበረ። ቅድም እንደነገርሽኝ ከሆነ ባህሪዋ የተቀየረ ወደ እብደት ሄደች ነው የሚያልሽኝ የነበረው። ማለት እንዴት በምን መንገድ ልታብድ ትችላለች ብለሽ ታስባለሽ? ማለት በአንዴ ነው ወደ እብደት ሄደችው ወይስ ደግሞ እንዴት ነበር? እስኪ ወይም ደግሞ በምን አበደች ብለሽ ታስባለሽ? ያው እኛ እንደነገርኩት በህዝብ ፍቅር ከዚህ በፊት በሰጠው መረጃ ልጅቷ አንድ አይደለም ያበደችው፣ ቀስ እያለች ነው፣ በሂደት ነው ያበደችው። እንደነገርኩት ሁለቱ የተለያዩ ባህሪ ያላቸው። እቺ ያበደችው በጣም ስርዓት ያላት ሰውን እንኳን ቀና ብላ ማታይ ሰው ነበረች እና እኔ አሁን የምጠረጥረው ማለት እህቷ ናት ያሳበደቻት ብዬ ነው የማስበው። ምክንያቱም ከፍተኛ ጥላቻን ያለባት ለእህቷ እና ያለ ነገርማ አድርጋት ነው እንደዚህ ሆነች። ያለምን ምክንያት እንደዚህ ልትሆን ያልቻለች። ምክንያቱም ጤነኛ ነበረች። የሚኖሩበት ቤት የግለሰብ ነው? የራሳቸው ነው ማለት የእናት ያባታቸው እንደ ውርስ ነገር ነው? ትክክል። Flying makes us smile. Asitti hiriyaa mucayyoo maraatti sana akka jettutti firallee akka gara ofiitti hin bunne gooti jechuudha. Hangafti Beetaaniyaa jechuudha. Beetaaniyaan ishee quxisuudha. Ishii kanaan illee mana koo hin gahin jette jechuudha. Gwaaddenyaa Beetaaniyaati. Isheenii gurbaa kanatti himuutti jirtu jechuudha. Waallee ittiin kennitu waa isiin nyaattu mana fincaanii keessatti harka lamaan hiite karaa irratti ergi xiqqoo jettee maraattee malee ala tokkicha hin maraanne. Kanammoo kan mucayyoon nayitee itti gooturraan kan ka'edha jetti. Isa booda yeroo tokko bakkeetti baddee turtee alatti baddee karaa irratti argee waamee yoo gaafadhu nyaata akka ittiin kenninii natti dubbattee nyaata kenneefi jetti gwaaddenyaan ishee kuni. Mee akkamitti qabeenyaaf jedhee dhalli ofii abbaa fi haadha ofii obboleettii ofiitti garaa jabaatee akkasitti hojjetame
rabbiin nutti araaramu baay'ee tokko nama gaddisiisa. Boru duutee farra duutee hin beektu. Sababa isaa maal jedhamee yoo warri kun ijoolleen kun lamaan gaafatanu yoo hafte isheen Betaaniyaan yoo hafte maali obboleettii ishii xiqqishuudha miti inaa wajjiniin qabeenya sana dhaalti. Kanaafuu isheenis akkasuma maraataa du'uu qabdi jetti. Maaltu isin dhibee jetti warra kanaan. Anaaf obboleettiidha isin. Obboleettii yoo taate namni nama tokko miidhamu dhaabatee ilaalu yoo kamillee ta'e bara maalii keessa akka jirru baay'ee tokko nama gaddisiisa dhugaa waaqa. የራሳቸው ነው ማለት የእናት ያባታቸው እንደ ውርስ ነገር ጭምር ነው። ትክክል። አንድም እኛም የምንጠረጥረው ጎረቤቶች የተወለዱት ሁለቱ ብቻ ናቸው። ከሌላ የሚወለድም ልጅም የለም እና ውርሱን እሷ ብቻ ልትጠቀምበት ነው የፈለገችው። ማለት እሷ እንዳትቀናቀናት ማለት ነው። በውርስ ምክንያት ነው እንደዚህ የሚያሳበደቻት። ስለዚህ ውርስ ፍለጋ ነው እህቷን እየበደለቻት ደግሞ ወደ እብደት ውስጥ የገባቻት እያልሽኝ። በትክክል ማለት እኛ በተደጋጋሚ እንደምትላት እናይ ነበር እና በሰዓቱ ከቤት ወጣች ልጅቷ ብዙ ጊዜ አስቆጠረች ማለት ነው። ቢያንስ 1-6 ወር አልነበረችም ቤት ውስጥ ጎዳና ላይ ወጣ ነበረ። እና የተለያዩ ጎዳናዎች ቦታ ነበረ የምትኖረው ልጅቷ። እና አጋጣሚ አንዳንድ ሰዎች እዚህ ቦታ አየናት ብለው ሲነግሩን እኛ ቀጥታ ለፖሊስ አመለከትን። ፖሊስ ካመለከትን በኋላ ፖሊስም የራሱን ድርሻ እንትን ካለ በኋላ በእነሱ ምክንያት ቤት እንድትመለስ ተደረገ ማለት ነው። ስለዚህ አሁን ልጅቷ ተመልሳ ቤት ውስጥ ነው ያለችው። ጤናዋስ በምን ሁኔታ ላይ ይገኛል? አሁንም እንደዛው ነች። እንደውም እብደቷም እየጨመረ ነው የመጣው። ማለት ልጅቷ ልትጠይቅ አልቻለችም በህግ? ማለት እሷ እንዲህ ነው ብላ ልትነግረን አልቻለችም። እንደውም እህቴ ናት እናንተ ምን አገባችሁ? በቃ እህቴ ናት ማንም የሚመለከተው ነገር የለም ብላ ነው ምላሽ የምትሰጠውና ቤት ስንገባ ደግሞ እሷን አናገኛትም እና ለካ የምትቆልፍበት እሷ የምታስቀምጥበት ሩም አለና ላይክ መስታወት ነው ቤቱ። እና አንድ ቀንም እንደዚህ ስትጮህ እኛም ሮጠን ስንሄድ አጋጣሚ እንዲህ በእጇ ስትመጣ እንዲህ ትመታው ነበር ማለት ነው። መስታወቱን በጣም ከመብታቱ የተነሳ ተሰንተናሉ። መስታወቱ ተሰበረ ማለት ነው። መስታወቱ ሲሰበር አንገቷን ቆረጣት ማለት ነው። እዛ ሰዓት እሷ ኖርማል አልነበረችም። በጣም ታማ ነበረ በሰዓቱ። እኛም ደነገጥን። እዛ ሐኪም ቤት ይዘናት ሄድን። በጣም ማለት ከሞት ነው የተረፈችው። በጣም የምታሳዝን ልጅ ነች። እሺ ታዲያ ልጅቷን እስከዛ በኋላ ወደ ኑሮ ሕክምና ምናምን ነገር አልወሰደችም? ማለት የሁላ ነገር ከተፈጠረ በኋላ አንገቷ እስኪቆረጥ ድረስ ከተደረሰ ህግ ስለምንድን ነው ወደ ሕክምና እንድትሄድ ያላረጋት? ሕክምና ከወሰድናት በኋላ ትንሽ እያገገመች መጣች ማለት ነው። እና አብረው መኖር ጀመሩ። በመሀል ደግሞ እንደዚህ አገረሸባት እና አጋጣሚ እሷም ምን አለች ልጅቷ እኔ አሳክማታለሁ እና ምንም አትሆንም ደህና ናት ብላ ነው ፖሊሶቹን እንትን ያሉቻቸው። ስለዚህ ለእህቷን እንደምታገዝ እህቷን እንደምታሳክም እየዛጋጅ ነገረቻቸው። አዎ ለፖሊሶቹ እየተናገረቻቸው። እዚህ ግን እህቷን እያሳበረቻት ወይም ደግሞ በጣም እንዲውስባት እያደረገቻት ነው። አዎ ይሻላታል፣ ተመልሶ ደግሞ ይነሳባታል። ምክንያቱም እሷ በምታደርገው ነገር ማለት ነው። ሌላ ተጨማሪ የምትነግሪኝ ነገር ካለ ሌላ መረጃም ካለሽ የተወሰነ ነገሮችን ማለት ያው ከዚህ በላይ ሌላ ምንም መረጃ ልሰጥ አልችልም። ምክንያቱም ልጅቷ ከመሞቷ በፊት እናንተ ሚዲያ ላይ እንደው አንድ ነገር ብታደርጉላት ደስ ይለኛል። ምክንያቱም ልጅቷ በጣም የመሀሊት ይሻላታል፣ በመሀል ይነሳባታል እና በጣም እንደ እህት አይደለችም። ልጅቷ በጣም ከባድ ሰው ናት። ልጅቷ ከመሞቷ በፊት ይህንን አስባችሁ እንደው እንድታድኑልን ነው ማጸናችሁ። መልካም። ከአንቺ ውጪ ሌላ ምስክርነቱን ወይም ደግሞ ይህን ነገር ሊነግረን የሚችል ሰው አለ? ደረጃ እሰጥሃለሁ። ሌላ ጓደኛ አለቻት ያበደችው አለች። የእሷ የቅርብ ጓደኛዋ አለች። እንደውም የእሷ ስልክ እጄ ላይ ያለ እሰጥሃለሁ። የእሷ ነው። መልካም። እሺ ለሰጠሽን መረጃ ከልብ እናመሰግናለን። እኛም እንግዲህ ያችን ጉዳይ ተከታትለን ያለውን ነገር ለህግ መቅረብ ካለባትም ለህግ እንድቀርብ እናደርጋታለን። ልጅቷንም ደግሞ ለመታደግ ራሳችንን አስተዋጽኦ እናደርጋለን። የቻልነውን ጥረት እናደርጋለን። ከልብ እናመሰግናለን። አመሰግናለሁ።
Akkuma amma dhageessan jechuudha. Mucayyoon mana keessaa baddee ji'a jahaaf ala turtii jedhanii mataan tuqamurraa kan ka'e. Achitti agarteetti hiriyaa isheetti isiin amma beeksisuutti jirtu jechuudha. Yoo xiqqaatee utuu isiin hin du'in waan tokko akka nu gargaartan jettee gurbayyoo kanatti himuutti jirti jechuudha. Ergi isin bakkeetti baddee kaatee alatti ergi argitee poolisiitti beeksistee asa akka madhaa obboleetti kiyya jettee fuutee galtee kaatee ammus indegana akka itti jabaatullee maraachuun akka itti jabaatullee godha itti xongolte waan ta'eef jechuudha. Mana fincaanii keessatti nyaatallee dhoowwata. Ammas immoo warri kun mucayyoon kun hiriyaa ishee waan taateef quba qabdi waan ta'eef akkasitti hin du'in yoo xiqqaate waan isiin akkana taateef beekuun qaba jettee jara kanatti beeksiste jechuudha. Garuu gaarii goote jechuudha. Maatiinis illee utuu hin dhukkubsatin du'an waan ta'eef maaliif akka jarri du'an hubatanii jiru jechuudha. Anatu ajjeesee qorichaan itti kennee kiniinii itti kenneen ajjeesee maaliif jennaan qabeenya dhuunfaa koo godhachuudhaafanii. Ishee kana obboleettii kee xiqqishuu maaliif akka goote jennaan qabeenyaa naa wajjiniin dhaalti waan ta'eef ishees isaanii wajjin akka boqottu gochuun qaba. Maaliif akkana saqaayyaa taree atoo ajjeesuun sitti birqii miti? Maaliif akkuma isaan haadhaaf abbaa kee ajjeeste hin ajjeesne jennaan isiiniyyuu akkasuma gara du'aatti deemteetti. Dhugaa waaqayyoo waanuma dubbannu dhabneerra bara kana baay'ee tokko nama sodaachisa. Hiriyaa biraa Beetaaniyaan ammas qabdi jetti hiriyaan ishii kuni isheerraas marrajaa ragaa biraa fudhachuudhaaf deemeera dargaggeessu kuni. Mee haga dhumaatti ilaallamee walumaa baay'ee tokko garaana nyaatte namni yeroo itti foon ofiiti obboleettii ofii jechuun foon ofiiti haadha abbaa ofii jechuun miliyoona meeqa miliyoona kan hin argamnedha. Gizee fedha rabbiitiin iyyuu isaan nama bukkeedhaa deeman hamma inni garaa nama gubu hubachuun nama rakkisu jechuudha. Baay'ee tokko nama gaddisiisaa gara jabinaa akkamii akka ta'e hin beeku ani. እንግዲህ ተመልካቾቻችን ጓደኛዋ ስልክ ተሰጠኝ ለጓደኛዋ ደውዬላት ቀጠረችኝ ቦታ ላይ ተገናኝቻታለሁ። ትምጣና ያለውን ነገር እናያለን ምን እንደሆነ ምን እንደተፈጠረ ከሷ አንደበት ምን ሰማው ይሆናል። ከዛ በኋላ ደግሞ ቀጥታ የምናደርገው ወደ ተባለበት ቦታ ሄደን ፈሻትን የሰማነው ታሪክ በጣም አሳዛኝ ነው። ምክንያቱም አንዲት ልጅ የገዛ እህቷን ማሳበድ ማለት ማሳበዱ ብቻ ሳይሆን ትልቁ ጉዳይ እናታየውና አባትየውን አንድ አይነት ተመሳሳይ አሟሟት ቤታቸው ውስጥ አልጋ ላይ ሞቱ ማለት አሁን እንዳለችን ከሆነ ገዳዩም ሳለቱ እንችላለች ብለናለች መረጃውን የሰጠችን ጎረቤታቸው እህትየውንም ያሳበደቻት እሷ እንደሆነች በሙሉ ተስፋ ነው ላይ ነገረችን። ምን አይነት አስተሳሰብ ምን አይነት ጭንቅላት እንዳላት ልጅቷ እንግዲህ ፈጣሪ ነው የሚያውቀው። እሱን ሄደን አብረን የምናይ ይሆናል። እኔ በተለይ በራሴ በኩል ታሪኩ በጣም ከብዶኛል። የእውነት እቺ ልጅ እህቷን አስራት እያሰቃየቻት ከሆነ አላቅም ብቻ ለማንኛውም አብረን የምናይ ይሆናል። መልካም ቆይታ ይሁንላችሁ። አይሽ ተመልካቾቻችን ለክት ያለችው ጓደኛዋ ትመስለኛለች። ያው አይቻለሁ ለኛለች። ሰላም እንዴት ነሽ? ሰላም ነው አለው ወደዛ ነው እንግዲህ መጀመሪያ ቅር እንዳይልሽ ካሜራ ስላለ ነጭ ነገር ላደርግ ማለት ነው። ካሜራ ያዝንበት ነገር ያለውን ነገር
ለማስረጃነት ለመያዝ ነውና ማለት ለልብሽ እንግዲህ በስልክ ያወጥሽ ነበር አንቺ ምትሰና ነገር ሞክረሽ ነበር ይበልጥ ባቃት ስለከነ ነበር አገራለሁ ይስፋስ المهم ማለት መጀመሪያ ላንቺ ምን ይሽልሽ እና ደግሞ እየተዋወቃል ከቤታ ጋር በጣም የረጅም አመት ጓደኛ ማቾች ነን ገርማል እና በቃ ከሷ ጋር በጣም ስለ ትምህርት ቤት ውስጥ ብዙ ሰው ይተዋወቃል እና ኖርማል ጓደኛ ማቾች ሃይባይ እንባባላለን ግን ሞር በጣም የተግባባነው ደግሞ ሃይስኩል ላይ ከገባን በኋላ በቃ ከመናገር በላይ ቤስት ጓደኛ ማቾች ነን አሚያሳዝናል ነገሩ ግን ምን ያህል ጊዜ ማለት ከዚህ ቆይተሻል የነገር ከተፈረደ አሁን ላይ በጣም ቆየ ስለ የሆነ ሰዓት ላይ እናገኛታለን ማመን ከዛ ፖሊሶች ይመጣሉ ተታከም ይባላል ሆስፒታል እንሄዳለን ጠይቃታለን ሆነ ሰዓት በኋላ ደግሞ የስገባች ሳትለው ድምጿ ራሱ ጭር ይልባል ማለት አሁን እኛ አንድ ጎረቤታችን ውስጥ ቆመውን ሰጣን ያልተፈጠረው እና ያለው ነገር ነበር ሞር ደግሞ አንቺም ለምታውቂያትና ሌላኛው መረጃ ያለሽ አንቺ እንደሆነሽ ስለተነገረ ነው አንቺ ጋር ለምታይቻለበትና ከእህቷ ጋር የተገናኘ ነገር እንዳለ ሰምተናል እስኪ ስለዛ ምትይ ነገር በቃ ቤት ውስጥ ሁለቱ ናቸው ሴት ልጆች ናቸው ያላቸው ቤት ውስጥ ማለት ነውና ከቤተሰቦቻቸው ጋር በጣም ነበር የሚግባቡት ሞር ደግሞ እኔ እንጃ ታናሽ ሲኮን ከቤተሰብ ጋር መግባባት እድላለሁ መሰለኝና ቤታ በጣም ከቤተሰቦቿ ጋር ተግባባለች ሁሉን ታዳምጣለች ትረዳቸዋለች በእድሜም ትንሽ ገፋ ያሉ ቢሆንም ቤተሰቦቿ በቃ ትረዳቸዋለች ምናምን ነገርና እህትየዋ ደግሞ እንዴት ብዬ ነገር ወጣ ያለ ባህሪ ነው ያላት በጣም ከጓደኞቿ አሁን እኛ ስንሄድ ራሱ ቤት ውስጥ መሳሳየን አክት ለኛ እንኳን ይለያል ማለት ነው ቤተሰብ ደግሞ ጭራሽ ኦቨር አክት ተሳይቷቸው የነበረው በቃ ደረስኩ አይነት ነገር አለ ምናምን ከቤተሰብ ጋር ማትግባባ እህትየዋ ኢታኒያ ደግሞ የዛ ተቃራኒ ናት በጣም ጓደኛ ናት በቃ ስለ ከቤተሰቦቿ ጋር እንኳን በጣም ጓደኛ ናት ሁሉን ነገር በቃ ግልጽ ናት በጣም የዋህ ናት ከምን እንጃ አላውቅም ይሄ ነው ብዬ ልነግርህ ራሱ አልችልም የሷን ባህሪ ማለት ነው እስኪ ይቺ ልጅ ከቤተሰቦቿ ጋር ሊያጋጫት የሚችለው ወይ ደግሞ እህቷን ለምን ምንድነው ያደረገችው አስባለሁ ሳይሆን ነው ስለ ማስረጃ የለኝም ነው እንጂ ነው በቃ ግልጽ የሆነ ነገር ነው ስለ ከቤት ስትወጣ አትወድም ትምህርት ቤት እንኳን ጸጉሯን አበጥራ እንኳን መውጣት ስቃይ ነው ሰው እንዴት ነው ጸጉሩን አበጥሮ እንኳን የማይወጣው ማለት ነው መጥፎ ቅናት ነው በቃ እህትየዋ ላይ ያደረባት መጥፎ ቅናት ነው እንደው ልቦናዋን ይመልስላት ነው እንጂ የሚባለው እህትየዋ በቃ እንዴት ሰው በእህቱ ይቀናል በእህት እኮ አይቀናም እኮ እህት እኮ የራስህ ሰው እኮ ናት አይደል እንዴ በስጋህ እንዴት ነው መጥፎ ነገር መታሰበው በቃ መጥፎ ነገር ብዙ ጊዜ ተዝትባት ነበር ከቢታኒያ ጋር ነገር ይካለ በጣም ቤስት ጓደኛ ማሽንና ብዙ ነገሮች እናወራለንና ተዝትባታለች ሁሉ ጊዜ ማለት ነው ማታ ክፍላቸው ደግሞ አንድ ክፍል ስለሆነ ተዝትባታለች በቃ እንደዚህ ነገር አታድርጊ ነው ቤተሰብ ጋር ትታዘዢ ነው ለምን እሷ ትታዘዝማ እሷ ስለማታዘዝ እቺ ልጅ ከቤተሰቦቿ ጋር በጣም ስለምትግባባ ቤት አትታዘዢ ነው የሆነ ነገር ሲፈጠር ስቲል እንዴት አንተ እህት ላይ እጅን ታነሳለህ እንዴት ታንቃታለህ ለመግደል ራሱ ሙከራ ታደርግባት ነበር ማለት በተለይ ደግሞ ቤተሰቦቿ በቃ ወላጆቿ ከሞቱ በኋላ ያለው ህይወት በጣም ከባድ ነበር ለሷ ከመናገር በላይ ማለት ነው የበፊቱ ቢያንስ ይሻል ነበር እንላለን እኛ ማለት ነው ስለ እየመጣችኛ ጋር ነው በቃ ብዙ ጊዜ ዋን መታሳልፈው እኛ እንኳን መሄድ አልቻለም ቤተሰቦቿ ከሞቱ በኋላ ማለት ነው በቃ ሁሉ ጊዜ ለቅሶ ነው ሁሉ ጊዜ መዛቻ የምታደርግባት አሳብድሻለሁ በቃ አንቺ ከኔ ጋር አትኖሪ አላውቅም ምን እንጃ እህት ላይ እንዴት ነው እንደዚህ የምትጨከነው አይጨከንም እኮ እህት እኮ ናት ለዚያም ታናሽ እህቷ ናት ከሷ ብዙ ነገር መማር ስለ ይጠበቅባት ነበርና በቃ ዛቻዋ አንዳንድ ጊዜ ሁላኛ ቤት ታድሽ ነበር የሚገርም ነገር ማለት ነው በቃ ቤት ውስጥ እየሄደች ፍራቻ ስጋት ነው በቃ የስጋት ነበር መስመሮው የነበረው ማለት ነው እዛ ቤት ውስጥ በጣም ከባድ ነው ብቻ እንጃ እስኪ ስለ ቤተሰቦቿ አሟሟት ንገሪኝ የቤተሰቦቿ አሟሟት ግራ ነው የሚያጋባው እንጃ ስለ እድሜያቸው የሄደ ቢሆንም ለሞት ይደርሳሉ የሚባል ነገር አልነበረም በጣም ፍጹም ጤነኛ ነበሩ ቤተሰቦቿ ድካም እንኳን ይሄ እድሜ ተጫጭናቸው እንኳን እንዳትል ስለ ይሰራሉ ይንቀሳቀሳሉ
ሰውነታቸውን ራሱ ያዳብሩታል ማለት ነው። ይሄ እርጅና እንኳን እንዲጫጫናቸው አይፈቅዱለትም ነበረ ምናምን በቃ በተኙበት እዛው ጸጥ ብለው ቀሩ ነው የተባለው። እንግዲህ በተኙበት መቅረት ከባድ ነገር እኮ ነው ማለት ስሰማ ብዙም ጊዜ አልቆዩም እና አባትየው ከሞቱ እናትየው ከሞቱ ብዙ ጊዜ እንዳልቆየ ነው የተነገረኝ። አባትየው በቃ ከሞተ በኋላ በ2 ወር ለቅሶ እንኳን ጥቁር ልብስ እንኳን አላወለቁም። እናትየው ራሱ በጣም ተጎድታ ነበር አባትየውን በማጣቷና ድጋሚ እናትየው ስትከተላት እንግዲህ የማይመስል እኮ ነው። ይሄ ራሱ እኮ ለቢታንያ እኮ ከባድ እኮ ህመም እኮ ነው ቤተሰቦቿን ማጣት ራሱ ማለት ነው። እና እንደገና እሷ በስመ አብ ባሰችባት ጭራሽ ቤተሰቦቿን ካጣች በኋላማ። አሁን ጓደኛሽ ቢታንያ ምን አይነት ነው ያለችው? 6 ወር ያክል ምናምን ውጪ ነበረች። በጣም ጎዳና ላይ ተሰቃይታ ነበረ። በስንት ልመና አፋልጉ ይለጥፈን ሶሻል ሚዲያ ተጠቅመን ምናምን አገኘናት። ካገኘናትም በኋላ ብታይ በቃ ስለ የጤናዋ ሁኔታ ትክክል አልነበረም። ጭራሽ ውጪ ናት፣ ሴት ልጅ ናት፣ ስንት ነገር መንገድ ላይ ባለ ጎዳና ላይ ያለና ያን ሁሉ ተቋቁመን አግኝተን እንኳን እኔ ያሳክማታለሁ አለች። እኛ እንኳን እንዳናሳክማት እኛ እንኳን እንዳንረዳት ማለት ነው። ሌላው ቢቀር እንኳን ለምን ለሷ መሆን አያቅተንም እኛ ማለት ነው። እና እኔ ያለሁኝ እኔ እህቷ ምናምን እንዴ ብቻኛ የሙት አደረ ይኮናት ምናምን ብለው ወሰደቻት። ከዛ ሆስፒታል እየሄድን እንደውም 1-2 ቀን ትንሽ ሆስፒታል ሄደን ነበረ። ከዛ በኋላ ጠፋችብን ማለት ነው። የት ናት ምናምን ብለን ሄደን እሷን ስንጠይቃት እህትየዋ በጣም ሴማ መንጫጨቅ ባህሪ ያለባት ማለት ነው። እና አመነጫጨቃችን ምናምን ከዛ ከጎረቤት ጋር ተነጋግረን ምናምን ነገር ብለን ስናዳምጥ መልሳ ቤት ውስጥ ነው አስገብታ ዘግታባት ያለችው ማለት ነው። አሁን ማንንም እኛንም አታገኘንም። ጎረቤት እንኳን ያገኟትም ሲጫጫሁ ድንገት ከሰሙ ነው እንጂ ቤተሰብ ራሱ ጎረቤት ራሱ ይከብዳል። ብቻ አላውቅም ምን እንጃ ማለት አሁን ፍቃደኛ ነሽ እዛ ቦታ ላይ ተወስጂ ቤቱ ልታሳይ ማለት እኛ በቻልነው አቅም ዲጂታል ለመርዳት መጣ ነው። መረጃዎችን ከጎረቤት ሰምተናል። ካንቺ ያለውን ነገር ሰምተናል። ቦታው ላይ ደግሞ ሄደን ይሄን ነገር ማረጋገጥ እንፈልጋለን። የሆነ ትቺ ልጅ እዛ ቦታ ላይ ታስራ ወይ ምትሉ ቦታ ላይ ታስራ ከሆነ ያለችው ነፃ ልናውጣት እንፈልጋለን። ማስረጃውንም እንደዚህ ከእናንተም የወሰድነውን ከጎረቤት የወሰድነውን አንድ ላይ እናደርግና እዛም የምናገኘውን አንድ ላይ አድርገን ለህግ አካላት እና ፍቃደኛ ከሆንሽ እዛ ቦታ ላይ ብትይ ምን አይነት ጥያቄ ነው ይሄ? እኮ ፍቃደኝነት ራሱ አያስፈልገውም። ጓደኛዬን እኮ ነፃ ማውጣት ነፃ አውጫት እያልከኝ እኮ ነው ያለው። ደስ ይለኛል። ስለዚህ መሄድ እንችላለን። ኧረ እንችላለን። ቤት በኩል በዚህ በኩል ከባድ እኮ ነው እንደዚህ ማለት ሰዎች አሁና ይሄን እርግጠኛ ነሽ እዚህ ውስጥ ነው ያለችው? አዎ እዚህ ውስጥ ነው የምታረዳ። ከዚህ ሌላ የትም አታረዳ። እርግጠኛ ነሽ? እርግጠኛ ነኝ። ማነው?
Kun hordoftoota kiyya akkuma agartan kana jechuudha. Viidiyoon yeroo 2-3 lallaalee garaana nyaatee dhugaa waaqa. Maaltu siin gashaa ittiin warra mucayyoo xiqqishuu obboleettii ishee gargaaruu dhaqaniin jechuudha. Kun kan gurbaa kanaa wajjin jirtu kun hiriyaa asiiti jechuudha. Maaltu siin galchee? Zimmedhanii higgiin hin jiru mana namaatti zimmedhamee ol galamaa ittiin jechuudha. Obboleettii ishee xiqqishuu mana fincaanii keessatti ta'e nyaata ittiin kennitu foonis akka garaan toleesiidhaaf jedhe annaan galle nama akkamii akka taate sammuu maaliitiin akka yaaddu naan galleen dhugaa waaqa wayyoo garaana nyaate.
እሷን እናሰርሻት እስር እንዴት እንደሆነ ታውቂዋለሽ። ወይኔ ዘያለ ይሳለ የገዛትሽ ላይ ለገንዘብ ብለሽ ስሚ፣ ለገንዘብ ብለሽ የገዛትሽ አባትሽን ትገያለሽ። እናትሽን እንዴት ነው የገደልሻቸው? እስኪ ንገሪኝ። ቀና በይ፣ ቀና በይ፣ ቀና በይ፣ ቀና በይ። ልቀቀኝ። እንዴት ነው የገደልሻቸው? አባክህ ልቀቀኝ እንጂ እንዴት ነው የገደልሻቸው? እናትና አባትሽ እንዴት ነው የገደልሻቸው? ሁለቱም አንድ አይነት አሟሟት ነው። ሁለቱም አልጋ ላይ ነው የሞቱት። ጠዋት ስትነሱ ሬሳቸው ተገኘ፣ ሞቶ ተገኘ። ፍታኝ። እናንተ አላወቃችሁ? ማንም አላወቀም። እጅ ልቀቀኝ። እንዴት ነው እኮ ነግሬህ ልቀቀኝ። አልለቅሽም። በእጅሽ ነው የምታወሪው ባፍሽ እንጂ ተናገሪ። በመድኃኒት እሺ፣ የገዛ እናትሽ ነች? የገዛ አባትሽ ነው? ምን አይነት ልብ ነው ያለሽ? ቀና በይ። ልቀቀኝ እባክህ። ምን አይነት ልብ ነው ያለሽ? ሰሚ፣ ምን አይነት ልብ ነው ያለሽ? እሺ፣ ለምን ገደልሻቸው? ለምን ገደልሻቸው? ንብረት ለራሴ ለማድረግ ልቀቀኝ። በቃ ነገርኩህ። ደስ አለህ? መረጃ ያዝክ። በቃ ልቀቀኝ ብትያቸው ንብረቱን ከረከብሽ ሰሚ፣ ሁለት ናቸው። ነፃነት አይሰጡኝም ነበር እና ነፃነት ስላልሰጡሽ አይደለ እነሱ ሞት ምን ይገባቸው? እንደፈለጉኝ መኖር አልቻልኩኝ። እና አሁን እንደፈለግሽ እየሆንሽ ነው። ህሊና የሚባል ነገር ግን የለሽ። ሰሚ፣ አሁን እንደፈለግሽ እየሆንሽ ነው። አዎ፣ ደስ ብሎሻል? ልብሽ ረክቷል? በሌለም በቃ ፈልገው ነገር አደርጋለሁ። ልቀቀኝ እንጂ። ገንዘብ በገንዘባቸው እንደፈለግሽ ትሆኛለሽ እና የስሜት እርካታ አለው። ሰሚ፣ ተናገሪ። ኧረ ሊተውኝ እባካችሁ። በዚህ የአዙን ባሽን እዛ አንቺ ላይ ሲጀምር እብድ ነሽ። እሺ፣ ደስታስ ምን አድርግሽ ነው ያሳበሽ? አሰርቼባት ነው እሷ። አንቺ ምን አደረገ? ገና ወጣት ነሽ አይደለ? ገና ወጣት ነሽ አይደል? ምንድን ነው እንደዚህ አሰርቼባት አስታጥቤባት ምን አደረሰሽ? ቆይ ስሚ፣ ምን አደረሰሽ እዚህ ጋር? እሷ እንደፈለኩ በእናቴ ቤት በአባቴ ቤት ትለኛለች። ስለዚህ እሷን ማሳበድ አለብኝ። ካልሆነም በነፃነት ልኖር አልችልም። ኧረ በእናትሽ ታናሽ እህትሽ ነች። እጅ ልቀቀኝ፣ እያሳመምከኝ። ታናሽ እህትሽ ነች አይደል? አንቺ መክረሽ እሷን ተንከባክበሽ እንደማሳደግ ጭራሽ እሷን አሳልብልሽ ሁለቱንም ንብረት ወደ ራስ ለመውሰድ። በቃ ነገርኩህ አይደል? ሌላ ምንድን ነው የምትፈልገው? ልቀቀኝ። እሺ፣ ቆይ ከዚህ ምን አገኘሽ? ምን ተጠቀምሽ? በነፃነት እየኖርሽ ነው። ህሊናሽ አይወቅስሽ? ቢወቅሰኝም በቃ መኖር ይሻለኛል ብዬ መርጫለሁ። ስለዚህ እናንተ ምንድን ነው የምትጠቀሙት? ካገኘሽሽ እሷ ለምን ሰላም አላሰጫትም? አይ ሰላም አለሽ። ቆይ ለእሷ ድርሻ አንስተሽ ብታባሪያትስ? ድርሻውን ሳትሰጣት እንኳን በሰላም ብትለቃት። ብትካፈሉሽ ነው ድርሻችሁ። ከአንቺ የሚጎል ነገር ነበር? መሸጥ አልፈልግም። መሸጥም ሳትፈልጊ ንብረቱን በጠቅላላ ለራስሽ ለማድረግ። እሺ፣ እሷን እስከ መቼ ነው እንደዚህ ለማሳበር ያሰብሽው? አስረሽ ለማስቀመጥ እስከ መቼ አስረሽ ታስቀምጫ ነበር? ስሚ፣ አላውቀውም። በቃ እስከ መቼ የሚሆን ማሰሪ ማበዷን ብቻ ነው። ሌላ ምንም አውቀው ነገር የለም። ወይም ለምን አልገደልሽም? ከማሳበር ከአስሮ ከማስቀመጥ ለምን አልገደልሽም? መግደል እንደሆነ ብርቅሻ ነው። ስሚ፣ ለምን አልገደልሽም? ለምን ትሰቃያለሽ? Naasaaran waraabaa qasi laala obboleettii isiin kun hiriyaas mana barumsaatti wajjin baratan kan isii kana laasin akkanatti hojjettu achitti teerti isii dhaabattu isii surree ጭጭታሰናል ትፈልገው ምንድን ነው? እናትና አባትሽን ገድለሻል። እሷን ሳገያት ለምንድን ነው እንደዚህ አሳብረሽ የምታሰቃያት? በራሷ ትሞታለች። በራሷ መንገድ ለምን አሳብረሽ አሰቃየሻትም? ለምን ምንድን ነው የፈለግሽው? ከእሷ ተናደኝ ነበረ። ሁሌም አባት እናቴ እንዴት ነው ምናምን ትለኛለች፣ ትጠይቀኛለች። በቃ ስለዚህ ይገባታል። አንቺ ግን ጤነኛ ነሽ? ጤነኛ ነሽ ወይ? እባክህ ልቀቀኝ።
ለናትሽም ለአባትሽም ግድያ ተጠያቂ ነሽ። ለዚች ልጅም እንደዚህ ሞት ተጠያቂ ነሽ። ስባሪ ሳንቲም አታገኝም ከዚህ ቤት